በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ስም በድንግል ማርያም ስም በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? መድኃኔ ዓለም በቸርነቱና በምሕረቱ ለዚህ ሰዓት አድርሶናልና ቃሉን እንድንማማር ሰማያዊ ምስጢራቶችና የክፉ መናፍስትን ስራ እንድንረዳ እሱ ጉባኤያችን ይባርክልን፣ አሜን። ዛሬ የምንማማርበት ርዕሳችን የሚሆነው ክፉ መናፍስት የማይሆን የማይፈጸም ነገር በውስጣችን መላልሰው እያወሩ ተስፋ እንድንቆርጥ የሚያደርጉበትን መንገድ እንማማራለን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው አዲስ ዓመት እየመጣ ነው። በአዲስ ዓመት ብዙ ሰው ይጠብቀናል። ያስለመድነው ነገር አለና የበረከት ስራ ጥሪ በዚሁ አጋጣሚ እናቀርባለን። ለአዲስ ዓመት ለተቸገሩ ሰዎች የምንሰጠውን ያው እናንተ መሳተፍ የምትፈልጉ ካላችሁ በዚህ አካውንት ሰብሰብ አድርገን እንሰጣለን። መድኃኔ ዓለም ጉባኤያችንን በቸርነቱ ይባርክልን፣ የክፉ መናፍስትን አሰራር ይግለጽልን፣ ክፉ መንፈስ ይሰርልን። በክፉ መናፍስት ላይ አንድ እውቀት ተጨማሪ መረጃ አግኝተን ጠላታችንን አስረን በስጋው ህይወታችን ስኬታማ ሆነን በነፍስ ደግሞ በጸጋ ላይ ጸጋ ተጨምሮልን ምድራዊ ህይወታችንን አሳምረን ለመንግስቱ የምንበቃበት ጉባኤና ትምህርት ያርግልን። ዛሬ የምንማማርበት ርዕሳችን የሚሆነው ክፉ መናፍስት የማይሆንና የማይፈጸም ነገር መላልሰን እንድናስብ እያደረጉ እንዴት ተስፋ እንደሚያስቆርጡ ነው። ይሄ ደግሞ አንደኛ ከተፈቀደልን ከአቅማችን ከእውቀታችን ከወኔያችንና እኛ ማድረግ ከምንችለው ነገር በላይ እንድናስብ፣ እንድናወጣ፣ እንድናወርድ፣ እንድንጨነቅ አድርጎ እሱ ደግሞ እንዳይፈጸም ወይም እቅዱ ወደ ተግባር እንዳይለወጥ ያደርግና ካልሆነ በኋላ ደግሞ በብስጭት በቁጭት ተስፋ በመቁረጥ ውስጥን በማቃጠል በንዴት በተለያዩ ፈተናዎች ውስጥ የሚጥልበት የውጊያ ክፍል አለው። እዚህ ላይ አተኩረን ነው የምንማማረው። እንግዲህ በዚህ የትምህርት ክፍል ላይ ብዙ ምስጢራቶችን እንማማራለን። እግዚአብሔር ቢፈቅድልን ትልቁንና ዋናውን የህይወት ውጊያዎቻችንን እየተረዳን የምንሄድበት ትምህርት ይሆናል ብዬ ተስፋ አረጋለሁ። ክፉ መንፈስ በሰው ህይወት ውስጥ ትልቁ የሚፈትንበት አንዱ እቅዱና ሀሳቡ ነው። እቅዱ ነገር ለመኖር የነገ የመኖሪያው ተስፋው ነው። የነገን ህይወት እንዲያጓጓው የሚያደርገው ልቡን የሚጥልበት በስጋም በነፍስም ስኬታማ መሆንበት ብሎ የሚያቅደው ህይወት እሱ የሚያኖረው ነው። ክፉ መንፈስ በዚህ ውስጥ እየገባ ከአቅማችን ከእውቀታችን እግዚአብሔር ከፈቀደልን ከተሰጠን በላይ እንድናስብና የማይሆን ነገር እንድናመላልስ አድርጎ እሱ አልሳካ ሲል ደግሞ ውስጣችንን እየረበሸ ሰላማችንን እየነሳ አእምሯችንን ግራ እያጋባ ተስፋ እያስቆረጠ በብዙ መንገድ ይፈትነናል እና ይሄ በጣም አደገኛ የሆነ ውጊያ ነው። ምክንያቱም የምናቅደውና ተስፋ የምናደርገው ነገር በስጋም በነፍስም ስኬታማ እንሆንበታለን ብለንና ነገን ኑሮንም እቅዳችንንም ህይወታችንም አሳክተን በእግዚአብሔር ምሪት በኩል የምንሄድበትን አቅጣጫ የምንይዝበት ነው። እሱን ካበላሸው ፍላጎትህን፣ ሀሳብህን፣ እቅድህን፣ ተስፋህን በሙሉ ካጨለመው እግዚአብሔርን የምታይበት አይንና ነገን የምትጓጓበት የውስጥ ምኞትን ፍላጎትን በሙሉ አራቁቶ ባዶ ነው የሚያስቀር። የሰው ልጅ ያልተፈቀደለትና እግዚአብሔር ያልወደደለት እግዚአብሔር ያላየለት ነገር ላይ ጊዜ እንዲያባክን ያደርገዋል። እግዚአብሔር የፈቀደለት እግዚአብሔር ያየለት እግዚአብሔር የመራው ነገር ግን ከውስጡ መናፍስት ተቀምጠው እንዲጠላው፣ እንዲመራው፣ እንዲሰቀጥጠው፣ በክፉ አይን እንዲያየው፣ እንዳይመቸው አድርጎ ይቀርጸዋል። እግዚአብሔር አምላክ ትልቁ ስጦታው በፈቃዱና በሱ ባየልን መንገድ የሚመራን ጥበቡ ነው። እሱ እንዳየልን መሄድ ስንጀምር ኑሮ በሙሉ ይደላደላል። ሁሉም አልጋ ባልጋ ይሆናል። ግን እሱ እንዳየልን አልጓዝ ካልን በመናፍስት አይንና እይታ ፍላጎትና ፈቃድ ስለምንጓዝ እኛ የምናስባቸው ነገር ሁሉ አልሆን ብለው ነው የምናገኛቸው።
አልሳካ ብለው አልሞላ ብለው እንደጎደሉ እንደባከንን ጊዜያችንን እድሜያችንን ህይወታችንን የምንጨርስበትን አቅጣጫ እሱ ይዘረጋል እና መጽሐፈ ሲራክ ምዕራፍ 5 ቁጥር 10 ላይ አንተስ በጥበብ ጸንተህ ኑር ይላል። በጥበብ ማለት እግዚአብሔር በፈቀደልህ በተሰጠ በአቅም ኑር ነው። እቅዶችህም ሐሳቦችህም ሁሉም ነገር በአቅም መሆን አለበት። ሐዋርያው ቅዱስ ጳውሎስ በመልእክቱ ምዕራፍ 1 ቁጥር 8 ላይ ተስፋ ስለ ህይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበር ይላል። አስቡት እንግዲህ በህይወት ውስጥ ራሱ ተስፋ እስክንቆርጥ ድረስ ነው ያለው መኖር ራሱ ማለት ነው። ስለዚህ የመኖር ትርጉሙና ጣዕሙን የምናጣበት ተስፋ ያደረግነው ነገር ላይ አልሳካ ባለማለቱ ጭምር ብቻ ሳይሆን ያልተፈቀደልን ህይወት ላይም ጊዜ ስናባክን ሲጀምር እኛ እግዚአብሔር ያልፈቀደው ህይወት ከሆነ ያልፈቀደው እቅድ ከሆነ በመዝሙረ ዳዊት መዝሙር 61 ቁጥር 2 ላይም ደግሞ ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ ይላል። ስለዚህ ተስፋ ስንቆርጥ ምን ይዘው ምን ጨብጠው ስናጣ ያለን አማራጭ እግዚአብሔር አምላካችን ነው ማለት ነውና እቅዶቻችን ስናቅድ መናፍስትን አስረን እሱን ገስጸን እንዳይቀላቀል አውግዘነው መሆን አለበት። አለበለዚያ የሱ እቅዳችን ሆኖ ጊዜያችን አባክነን ተስፋ ቆርጠን ውስጣችን ተረብሾ ሰላማችን ተናግቶ እንድንኖር ነው የሚያደርገው። በምናቅደውና በምናስበው ተስፋ በምናደርገው ነገር ላይ ፈቃደ እግዚአብሔርን እየጠየቅን ክፉ መናፍስ እንዳይቀላቀልበት እያሰርን መሆን አለበት። መድኃኔዓለም በቸርነቱ ይርዳን። አሜን። ወስብሐት ለእግዚአብሔር።